የሰማይ የምድር ፈጣሪያቸው ሳለ ጽድቅን መሰር እርሱ ተፈተነ። ትዕግስቱ አያልቅ ፍቅሩ ወሰን የለው። ይህን ድንቅ አምላክ ከቶ እንበለው። እርሱ ጽኑ ሆኖ በሥጋ ተርቦ ጾሙኛን አጠገበ በፍቅር ተስቦ 40 ቀን 40 ሌሊት ገዳም ገብቶ ጾምን መሰረተ ሰይጣንን ድል ነስቶ። ጾምን መሰረተ ሰይጣንን ድል ነስቶ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ቆያችሁ? አሜን። እንደ ኃጢአታችን እንደ በደላችን ሳይመለከት እስከዚህ ሰዓት የጠበቀን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። በዛሬ የታኦዶኮስ ቲዩብ ተከታታይ የበገና ትምህርታችን ደግሞ እርሱ ጾሞ በሥጋ ተርቦ እያልን በጋራ እናጠናለን፣ በጋራ እንዘምራለን፣ በጋራ እናመሰግናለን ማለት ነው። መዝሙሩ የቀሲስ አካሉ ዮሴፍ መዝሙር ነው። እሳቸው ናቸው የመዝሙሩ ባለቤት ማለት ነው። እኛም እንግዲህ በጋራ እንዘምር እንገለገልበት ዘንድ በበገና እንዴት እናጠናለን የሚለውን ቁጥር በራሳችን እያወጣን የምንደረደር የምንዘምር ይሆናል ማለት ነው። ወቅቱ እንግዲህ የታላቁ የዐቢይ ጾም ወቅት እንደመሆኑ ጾምን መስርቶ ለሰጠን ለአምላካችን እንዲህ እያልን ምስጋና እናቀርባለን። እንዲህ ያለ ጾማችንን እንግዲህ በምስጋና እንጀምራለን ማለት ነው። ቅኝቱ ዋኔን ቅኝት ነው፣ ወይም ደግሞ ትዝታ ቅኝት የምንለው ነው። ዋኔን ቅኝት ወይም ደግሞ ትዝታ ቅኝት ላይ ያለ ነው ማለት ነው። ስለዚህ መጀመሪያ ላይ እንደ መግቢያ እንግዲህ እንደዘመር ነው መሸጋገሪያ መግቢያ አለው። መግቢያውና መሸጋገሪያውን ትንሽ ነች እሷ ብዙ እንትን ስላለ ዋናውን ዛሬ መዝሙሩን እናጠናና የእናንተ ፍላጎት ከሆነ ኮሜንት ሴክሽን ላይ ታሳውቁኝና መሸጋገሪያውንም በቀጣይ ክፍል የምናጠና ይሆናል ማለት ነው። በትዝታ ቅኝት እንግዲህ ሁሌም እንደምናደርገው ቅኝቱን እንቃኛለን። በትክክል ቅኝቱን መቃኘት መቻል አለብን። የምንፈልገውን መዝሙር ለመዘመር በተጨማሪ በምንችለው ሜጀር መቃኘት አለብን። ምክንያቱም ለመዘመር እንዳያስቸግረን ስንዘምር ድምፃችን ከበገናው የተለያየ እንዳይሆን እነዚህ ነገሮች ሁሌም እንደምንናገረው ጥናታችን ላይ እንዴት እናደርጋለን የሚለውን እንግዲህ መለስ ብላችሁ በታኦዶኮስ በገና እንዲሁም ደግሞ በታኦዶኮስ የተከታታይ የበገና ትምህርት ስልጠናዎችን የምትወስዱ አብረን እንደተማርነ እንግዲህ እናስታውሳለን። እሺ፣ በመጀመሪያ እስኪ መዝሙሩን እንበለው። እርሱ ጾሞ በሥጋ ተርቦ እኛን አጠገበ በፍቅር ተስቦ 40 ቀን 40 ሌሊት ገዳም ገብቶ ጾምን መሰረተ ሰይጣንን ድል ነስቶ። ጾምን መሰረተ ሰይጣንን ድል ነስቶ። ይሄኛው አዝማቹ ነው። ከዛ ዘማች የሰማይ
የምድር ፈጣሪያቸው ሳለ ጽድቅ ሊመሰርት እርሱ ተፈተነ። በዚህኛው ነው የምንዘምረው። ተመሳሳይ ነው ሌላው። ስለዚህ በዚህ ሜጀር ላ በሚለው ሜጀር ነው የምንገባው። እርሱ ጾምሆ የመጀመር። ስለዚህ እርሱ ጾምሆ ይኸው 4/2 ነው እንዳለ። ስንቴ እንደሆነ ጣቴን እያያችሁም እናንተም ቁጥሩ ስታወጡት እየቆጠራችሁ how many times የሚለውን እርሱ ጾምሆ ድረው ማለት ነው። እርሱ ጾምሆ በስጋ ተርቦ ይኸው ስለዚህ አብረን በስጋ ተርቦ እርሱ ጾሙ በስጋ ተርቦ እኛን አጠገበ። ቀላል ናቸው ቁጥሮች። ያው 3 2 4 1 5 ቀላል ናቸው፣ ቆጠራ ናቸው። ግን ሁሌም ቁጥር ከምናይ ምን እያልን ከቻልነ ቁጥሩን በራሳችን መጀመሪያ መሞከር፣ አለበለዚያ ግን ጣታችንን እያየን አብረን ማውጣቱ የተሻለ ነው የሚሆነው። ቁጥር ላይ ዲፔንድ መሆን እንግዲህ በኋላ አድቫንስ ስናደርግ የሚያመጣብን ችግር ስላለን የራሱ የሆነ ስንዘምር ስለሚያስቸግረን፣ ስለዚህ ቁጥር ማየት አያስፈልግም። በራስ አወጡ መዘመር፣ አለበለዚያም ደግሞ ከሚወጡት ጋር አብረን እያወጣን መዘመር መቻል ትልቅ ጠቀሜታ ስላለው ነው። እኛን አጠገበ እስከ መሸጋገሪያ እርሱ ጾምሆ በስጋ ተርቦ እኛን አጠገበ። እስከዚህ ድረስ በፍቅር ተስቦ ያው 3 1 5 ድርብ ነች። ከዛም በኋላ 4 2ም ድርብ ይኸው ከዛ አሁንም 4 2 ከዛ 3 ቆጠራ ከዛም በኋላ 4 2 4 3 2 4 2 ድርብ ረጋ አድርገን ይኸው ረጋ አድርገን ስናየው ማለት ነው። ስለዚህ ጣቴን እያየን አብረን እንላለን። አሁን እርሱ ጾሙ በስጋ ተርቦ እኛን አጠገበ በፍቅር ተስቦ። መሸጋገሪያ 4 2 ድርብ 40 ቀን 40 ሌሊት ይኸው ቀላል ነች። ይኸው 40 ቀን 40 ሌሊት ቀላል ነው። ይኸው ስንቴ ነው የሚለውን አብረን እየቆጠርና 40 ሌሊት 40 ቀን 40 ሌሊት ረጋ ስናደርገው ነው እንጂ መዝሙሩ እንደዚህ ያረጋጋም። እሺ በደንብ እንድናየው በሚል ነው። አሁን 40 ቀን 40 ቀን 40 ሌሊት ገዳም ገብቶ ይኸው ረጋ አድርገን 3 1 ድርብ ነች። ከዛ 1 1 ፈጣን ናቸው። እሺ 3 1 1 ፈጣን ናቸው ለማየት ብለን ነው። 40 ቀን 40 ሌሊት ገዳም ገብቶ
ከነ መሸጋገሪያው እርሱ ጾሙ ብለን እንጀምር። እርሱ ጾሙ በሥጋ ተርቦ እኛን አጠገበ በፍቅር ተስቦ 40 ቀን 40 ሌሊት ገዳም ገብቶ ጾምን መሰረተ። ረጋ አድርገን ቀላል ነው አይደለ? ጾምን መሰረተ ከነ መሸጋገሪያው ጾምን መሰረተ ሰይጣንን ድል ነስቶ ሰይጣንን ድል ነስቶ 3 1 5 4 2 ድርብ 1 5 እና 4 2 ድርብ ናቸው። ከዛ 4 ከዛም ቀጣዩ አየው 2 3 1 3 2 3 1 3 ሰይጣንን ድል ነስቶ ከነ መሸጋገሪያው እስቲ ከመጀመሪያ ጀምረን እንበለው። እርሱ ጾሙ በሥጋ ተርቦ እኛን አጠገበ በፍቅር ተስቦ 40 ቀን 40 ሌሊት ይቅርታ ገዳም ገብቶ እስከዛ ይተናል። እኛን አጠገበ ሰይጣንን ድል ነስቶ ጾምን መሰረተ ሰይጣንን ድል ነስቶ እስከ መጀመሪያው ድረስ። እሺ ከዛ 2 ጊዜ ነው የሚለው አይደለ? ጽሑፉ ላይም ካያችሁት ወይም ደግሞ እንግዲህ ዘማሪውም አባታችን ሲዘምሩ ካያችሁት ጾምን መሰረተ ሰይጣንን ድል ነስቶ 2 ጊዜ ነው። ስለዚህ የመጀመሪያው እንዳየ ነው ጾምን መሰረተ። ይሄ ተመሳሳይ ነው። መጨረሻው ሰይጣንን የመጨረሻው ማለት ጾምን መሰረተ ተመሳሳይ ነው። ረጋ አድርገን እንየው። ሰይጣንን ድል ነስቶ ያው ሶስት 2 2 ነው የሚቀጥለው 3 2 2። ስለዚህ ሁለቱን ሰይጣን ድል ነስቶ እንበል። ሰይጣን ድል ነስቶ ጾምን መሰረተ ሰይጣን ድል ነስቶ እስከነ መሸጋገሪያው አዝማች ጨረስን ማለት ነው። እርሱ ጾሙ ብለን እንጀምር። እርሱ ጾሙ በሥጋ ተርቦ እኛን አጠገበ በፍቅር ተስቦ 40 ቀን 40 ሌሊት ገዳም ገብቶ ጾምን መሰረተ ሰይጣንን ድል ነስቶ ጾምን መሰረተ ሰይጣንን ድል ነስቶ መሸጋገሪያ ድረስ 4 2 ማለት ነው። ቀጣዩ ዘማች ነው። የሰማይ የምድር ፈጣሪያቸው ሳለ ጽድቅ
መሰረት እርሱ ተፈተነ። ይቺ ነች የምትቀረው። የሰማይ የሰማይ የምድር ቀላል ናቸው። አራት ሁለት ድረው አንድ ላይ የሰማይ የምድር ፈጣሪያቸው ሳለ ያው ከአራቱ ያው አራት ሁለት ደብል ረጋ አድርገን ፈጣሪያቸው ሳለ የሰማይ የምድር ፈጣሪያቸው ሳለ ድርብ አንድ ሶስትን ብናረጋት ታምራለች። ሶስትንም ብናረጋት ችግር የለውም። ያው ቆጠራና ድርብ የማረግ ስለሆነ ማለት ነው። የሰማይ የምድር ፈጣሪያቸው ሳለ ጽድቅ ሊመሰርት እስከዚህ ተመሳሳይ ነው። የሰማይ የምድር ያልንበት 3 2 4 ያልነው ማለት ነው። አራት ሁለት እስካልንበት ተመሳሳይ ነው። ምን ያህል ጽድቅ ሊመሰርት ያልንበትና የሰማይ የምድር ተመሳሳይ ነው። እርሱ ተፈተነ። ጽድቅ ሊመሰርት እርሱ ተፈተነ። ቀላል ነው። እርሱ አንድ 5 እርሱ ተፈተነ። ከዛም በኋላ አራት ሁለት እርሱ ተፈተነ። አንድ 5 4 2 ከዛ ስፔስ ከዛ 4 2 አሁን ከዛ መሸጋገሪያው 4 2 ይሆናል ማለት ነው። አለቀ። የሰማይ የምድር የሰማይ የምድር ፈጣሪያቸው ሳለ ጽድቅ ሊመሰርት እርሱ ተፈተነ። በተመሳሳይ ትዕግስቱ አያልቅም፣ ፍቅሩ ወሰን የለው። ይህን ድንቅ አምላክ ከቶ ምን እንበለው ሆነ ማለት ነው። እንቀጥላለን። ሌሎቹ እንዴት በተመሳሳይ ይዘመራሉ የሚለውን እናያለን። በታኦዶኮስ በገና የኦንላይን ስልጠናዎችን መከታተል ለምትፈልጉ ብዙዎች እንግዲህ እየተከታተልን እየተማማርን እንገኛለን። ኢንዲቪዥዋል ክላስ ነው። እንግዲህ እግዚአብሔር ቢፈቅድና ቢወድ ደግሞ በአካል በ4 ኪሎ በቅርቡ ትምህርት እንግዲህ በአካል ማስተማር እንጀምራለን ማለት ነው። እስቲ ለሁላችንም እግዚአብሔር ይፍቀድልን። ስለዚህ በአድራሻችን ታገኙናላችሁ። 4 ኪሎ አልፋ ዩኒቨርሲቲ ፊት ለፊት አይዳ ህንፃ ላይ አንደኛ ፎቅ ላይ ልታገኙ ትችላላችሁ። ወይም ደግሞ በስልክ ቁጥር 0913 11 92 29 ብትደውሉልን ታገኙናላችሁ። በየትኛውም ቦታ በየትኛውም የዓለም ክፍል ሆናችሁ በኦንላይን በገና ብቻ ይኖራችሁ እንጂ ችግር የለውም። እሱን እንግዲህ መማማር እንችላለን። ከመጀመሪያ ዙር እስከ አድቫንስ ግርፍንም ጨምሮ ማለት ነው። እስከ ፕሪሚየም ወይም ደግሞ ተተኪ ስልጠናዎችንም እየሰጠን እንገኛለን። ብዙዎቹም እየተማማርን በጋራ እንገኛለን ማለት ነው። እንዲሁም ጥራት ያላቸውን በገናዎች፣ አውታሮች ለምትፈልጉ በአድራሻችን ታገኙናላችሁ። ደውሉልን። እንግዲህ ወደ ቢሮአችንን መጣችሁ መጎብኘት ትችላላችሁ ማለት ነው። ያላችሁበት ድረስ ክፍለ ሀገርም ቢሆን እየተነጋገርን እንደ ቦታው ርቀት የምንልክላችሁ ይሆናል። በተመጣጣኝ ዋጋ የዋንዛ ጥርት ያለ ድምፅ ያላቸው ናቸው። በተጨማሪም የዴሊቨሪ አገልግሎትም እንዲሁ እንሰጣለን። የተለያዩ እቃዎችን ከሀገር ውጭ ሆናችሁ ከዚህ ተገዝቶ እንዲላክላችሁ የምትፈልጉ ይህንም አገልግሎት እየሰጠን እንገኛለን። የምትፈልጓቸውን እቃዎች ወደ እናንተ እንዲደርሱ ባሉት አማራጮች እናደርጋለን ማለት ነው። በጋራ እስኪ እንዘምር።
ስለዚህ እርሱ ጾሞ ብለን እንጀምር ወደ ታች ለመሄድ። እርሱ ጾሞ በሥጋ ተርቦ እኛን አጠገበ በፍቅር ተስቦ 40 ቀን 40 ሌሊት ገዳም ገብቶ ጾምን መሰረተ ሰይጣንን ድል ነስቶ ጾምን መሰረተ ሰይጣንን ድል ነስቶ። ይሄኛው እርሱ ጾሞ ወይም ደግሞ አዝማቹ ነው ማለት ነው። ለምሳሌ ቀጣዩ በፍቅረ ንዋይ በትዕቢት በስስት ቀርቦ ሲፈትነው ያ የሰው ልጅ ጠላት እርሱ ግን ታገሰው ሁሉን ቻይ ነውና ሊያሳፍረው ወዶ በፍጹም ትህትና የሚለውን ለምሳሌ ምን ባልነው ነው? የሰማይ የምድር ባልንበት በዘማቹ ማለት ነው። ቀርቦ ሲፈትነው ያ የሰው ልጅ ጠላት እርሱ ግን በፍቅረ ንዋይ ይቅርታ ግጥሙን ማለት ነው። በፍቅረ ንዋይ በትዕቢት በስስት ቀርቦ ሲፈትነው ያ የሰው ልጅ ጠላት እርሱ ግን ታገሰው ሁሉን ቻይ ነውና ሊያሳፍረው ወዶ በፍቅር ትሕትና እርሱ ጾሞ በሥጋ ተርቦ እኛን አጠገበ በፍቅር ተስቦ 40 ቀን 40 ሌሊት ገዳም ገብቶ ድል ነስቶ ጾምን መሰረተ ሰይጣንን ድል ነስቶ። ይህኛው ይሆናል ማለት ነው እርሱ ጾሞ። እንግዲህ በተመሳሳይ መዝሙሩን ካገኛችሁት ብታዳምጡትም ያው ይሄኛው ነው። ነገር ግን ግጥሙን ነው ምናልባት ላታገኙት የምትችሉት። እንግዲህ ወይ ኮሜንት ላይ ካላገኛችሁት ኮሜንት ላይ ያሳውቁኝ፣ በቴሌግራም እልክላችኋለሁ ማለት ነው። በቴሌግራም ሊንክም እንደዚሁ በዚህ ስልክ ቁጥር ምልክት ብትሰጡኝ የዚህን ግጥም መላክ እችላለሁ። የፈለጋችሁትን ግጥም እኔም ጋር ስለሚኖር መላክ እችላለሁ ካላገኛችሁት ድንገት ነው። በተረፈ መዝሙሩን እስኪ በጋራ የእሳቸው መዝሙር ነው፣ ነገር ግን ሞር አብረን እንድንማማርበት አብረን እንድንዘምር ከዚህ ቀጥሎ መዝሙሩን ብቻውን እዛው ላይ እንለቀውና እሱን እያዳመጥን በጋራ እናንተ ምንም በጋራ እንዘምራለን ማለት ነው። እንግዲህ የበገና ትምህርት ኦንላይን ክላሶቹን ለምትፈልጉ ባሉት ክላሶች በኢንዲቪዥዋል እንዲሁም ደግሞ ጊዜ እና ቦታ ሳይገድባችሁ ደግሞ ልትማሩበት የምትችሉ የዌብሳይት ቻናል አለን። ማለት ቪዲዮዎቹን እያያችሁ ከመጀመሪያ ከበገና ታሪክ ጀምሮ መማር የምትችሉበት ነው። አናግሩን፣ ታገኙናላችሁ። እንዲሁም ከመጀመሪያ ዙር ጀምሮ እስከ ተተኪ ድረስ እያንዳንዱን ኢንዲቪዥዋል ክላስ እየሰጠን እንገኛለን ማለት ነው። ለየብቻ ስለሆነ እንግዲህ እያንዳንዷን ነገር እየተረዳናት ነው የምናልፈው ማለት ነው። በአድራሻችን ታገኙናላችሁ። ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነና የከበረ ይሁን። አጠገቤ ሆናችሁ ለምትደግፉኝ፣ አይዞ ለምትሉኝ፣ ለምታበረታቱኝ፣ ኮሜንት ለምትሰጡት ሁሉ እግዚአብሔር አምላክ ቃለ ሕይወትን ያሰማልኝ። በቀጣይ በሌላ ጥናት እንገናኛለን ማለት ነው። እስከዛው ሰላም እግዚአብሔር ከሁላችን ጋር